ላንቺስ ወይዘሮ ነሐይት? ዳሩ ላይ አድርግልኝ። እሺ እሺ። የዕቃ ክፍሉን በደንብ አጸዳችሁት? አይ አላጸዳነውም፣ ግን ደግሞ አሁን እንጨርሰዋለን። ወይዘሮ ሂክመት እንጨርሰዋለን? ምንድን ነው? አጽጂ ብዬሽ ነበርኮ። በቃ አንቺ ምንም የምትጨርሺው ነገር የለ ማለት ነው? ይህ ምን አይነት መላቅጦ የጠፋበት ቤት ነው? ኩሽና ውስጥ የሚሰራ የሆነ ሰው መድባለሁ። እንደፈለግሽ ሂክመት፣ እንደፈለግሽ። ለምንድን ነው እኔን የምትጠይቅኝ? ለየት ያለ ነገር እያየውብሽ ነው። ጸጉርሽን ለቀቅሽው? በጣም ያምራል ኤስማ፣ ቆንጆ ነው፣ ያምርብሻል። ሹሩባ ነበር የምትሰሪው አይደል? ዛሬ ቆንጆ ነው የሆነው። አመሰግናለሁ። በጣም ቆንጆ ሆነሻል ውድ ኤስማ። ድሮም ቆንጆ ነበርሽ፣ አሁን ደግሞ ይበልጥ ውበትሽ ወጣ። አንቺ ልጅ፣ ይህ ምን አይነት አስተያየት ነው? ቆንጆ ነው። ባልሽ የት ነው ያለው? እኔ በምን አውቃለሁ? ቆይ ይሄ ምን አይነት መልስ ነው? እውነትን ለመናገር ወይ ከራሱ ሊና እየተደበቀ ነው ወይ ደግሞ ከእናንተ እየተደበቀ ነው ያለው። እንዴት ያለ ብልግና ነው! አምላኬ ምን እያደረግኩ ነው? ምን እያደረግኩ ነው? እዚህ ምን እየሰራሁ ነው ያለሁት? ስሜቴን መቆጣጠር አልቻልኩም። ለምን? ለዚህ ክሊኒክ በጣም ብዙ ነው የምንከፍለው። መጽሔቶቹ ግን አርጅተዋል። አዲስ መግዛት ቢችሉ ኖሮ እኛ የምናነበረው ነገር እናገኝ ነበር። ልክ ህይወት መጽሔት በማንበብ ላይ የተመሰረተ ይመስል ማለት ነው። አዲስ መጽሔት ፈልጋለሁ ትላለህ? ሁሉም የቆዩ ናቸው። እውነት በጣም የቆዩ ናቸው። 10 ዓመት ሁላ አልፏቸዋል። ወይዘሮ ጀናን እባክሽ ነይ ግቢ። አንተ እዚሁ መጀመሪያ ባለቤትህን ላናግራት፣ ከዛ በኋላ አንተ ትመጣለህ። እባክሽ ግቢ። ልጅቷ ከእስር ቤት አልተለቀቀችም። ፍርድ ቤቱ እንድትለቀቅ አልፈቀደላትም። የትኛዋ ልጅ? ሜሌክ ናታ። ያቺ እንደውም ጃን ሳንሻላላ የተኮሰችበት ልጅ እኛ ጋር ለሕክምና መታ ነበር። ምስኪን እርጉዞና እስር ቤት ውስጥ ናት። የሚያስጠላው ደግሞ የልጁ አባት ጃን ሳንሻላን ነው። ኧረ እባክሽ ራሱ ነው። እሱ ፈጣሪ ሆይ፣ በፈጣሪ። አዎ ራሱ ነው። በዛ ላይ ደግሞ ሲሳሳሙ የሚያሳይ ፎቶ በድረገጽ ላይ ተለቋል፣ ከሜሌክ ጋር ማለት ነው። ሰውየው ልጁ እሱ እንደሆነ አላወቅም። ትዝጋልሽ እዚህ የመጣችው ብቻዋን ነበር። ምን አይነት ነገር እየተካሄደ እንደሆነ ፈጣሪ ብቻ ነው የሚያውቀው። ቡንያሚን ሐኪማ እንድትመጣ እየጠራችክ ነው። የሆነ ሰውዬ እዚህ ጋር ነበር። ባለቤቴን አይታችሁታል? እዛ ጋር ተቀምጦ የነበረው ሰውዬ ነው። መታጠቢያ ቤት ሄዶ ነው የሚሆነው። አይ እየሮጠ ነው የወጣው። እየሮጠ ሄደ? አቶ ጂያን! አቶ ጂያን! አቶ ጂያን! ምን እየተካሄደ ነው ቡንያሚን? አቶ ጂያን! ምን ተፈጠረ ቡንያሚን? የሰማሁትን ነገር እነግርሃለሁ፣ ግን እንዴት ያሉ ቃላት እንደምጠቀም እንዴት እንደምናገር አላውቅም። አቶ ጂያን! ቡንያሚን የሰማውን ነገር ተናገር እባክህ። ከጀናን ጋር ወደ ክሊኒክ ሄደን ነበረ እና ጀናን እስክትወጣ እየጠበቅኩ ሳለ 2 ነርሶች መጥተው ፊት ለፊት የቆሙ ሲያወሩ ሰማሁ። ቡንያሚን ለመጨረሻ ጊዜ አስጠነቅቃለሁ። ለመጨረሻ ጊዜ ላስጠንቅቅ። የተፈጠረውን ነገር ብቻ ተናገር። ነርሶቹ መጥተው ስለ አንድ ነገር ማውራት ጀመሩ። ስለ ምንድን ነው የሚያወሩት? ለምን? መሌክ አሁን ላይ እርጉዝ ናት። አቶ ጃሃን እርጉዝ ናት። ቡንያሚን ምን እያልክ ነው? እርግጠኛ ነው? አዎ አቶ ጃሃን፣ በዚህ ጉዳይ 100% እርግጠኛ ነኝ። በፍቅሬ ለማየው ውሸታም አታላይ ሌባ ብሎ ለከሰሰኝ ሰው ራሴን ለማብራራት መሞከሪ ስህተት ነው። እሱ ነው ስህተቴ። ለማብራራት መሞከሪ ትልቅ ስህተት ነው። እውነትህን ነው። በጣም ነው የተሳሳትኩት። ተረጋጋ። አየህ፣ በዚህ ጊዜ ሰይጣን እንዴት አድርጎ ነገሮችን እንደዚህ ጥምጥም እንደሚሰራ አየህ። ግን ያላሰቡትና ያላሰቡት ነገር ቡንያሚን ፓክዴሚርን ነው። እርግጥ ነው እኔም በፍጹም አላሰቡኝም።
ቡንያሚን ፓክዴሚር ይህንን ጨዋታ ይቋጨዋል። ይግቡ። አቤት። ክቡር አቃቤ ሕግ፣ ስለ ረበሽኩ በጣም ይቅርታ። ጂሃን ሻንሻላን መሌክ ቻክርቻ ጥቃት ያደረሰችበት ሰው ማለት ነው። አውቅ ያለው አቶ ጂሃን ግባ። ስለ ችሎቱ አንድ ነገር መናገር እፈልጋለሁ። እሺ፣ እያዳመጥኩ ነው። ችሎቱ ላይ ሐሰተኛ ምስክርነትን የሰጠሁት የተኮሰችው መሌክ ቻካርጃ አይደለችም። ወንጀሉን አሳብቤባት ነው። እሺ፣ ለምንድን ነው እንደዚያ ያለ ነገር ያደረገው? ምክንያቱም ከወንድሟ ጋር ኑህ ቻካርጃ ጋር የግል የሆነ ጸብ ስላለብኝ ለዛ ነው እሷን የወነጀልኳት። ከወንድሟ ኑህ ጋር ችግር ካለብህ ለምንድን ነው እሷ ነች የተኮሰችብኝ ያልከው? ለምን እህትየውን ትወነጅላለህ? ይኸውልህ አቃቤ ሕግ፣ እህቱ እስር ቤት ከገባች ከሁሉም በላይ የሚጎዳው እሱ እንደሆነ ስለማውቅ ነው። በጣም ተናድጄ ነበር። ንዴቴን መቆጣጠር አልቻልኩ። በአግባቡ ሳላስብ ነው የወሰንኩት እና አሁን ተጸጽቻለሁ። እና ስለዚህ ማን የተኮሰብህ? በሚያሳዝን ሁኔታ በዚህ ከተማ ውስጥ ብዙ ጠላቶች አሉ። እናም በእርግጠኝነት ይህን ያደረጉት እነሱ ናቸው ብዬ ነው የማስበው። እና የተኮሰብህን ሰው አታውቅም ማለት ነው? አዎ፣ አላውቅም። በዛ ሰዓት ላይ ለመጀመሪያ ጊዜ ያየው ሰው ነው። ምናልባት በገንዘብ የተቀጠረ አልሞ ተኳሽ ይመስለኛል። አቃቤ ሕግ፣ በጣም ይቅርታ አድርግልኝ። ያው እኔ በዚህ ጉዳይ ውስጥ እስካሁን ምንም ሰላም ሊያገኝ አልቻለም። እረፍት የለኝም። መሌክ ቻክርቻ ንጹህ ሰው ናት። እናም ፍትህ በአግባቡ መፈጸም አለበት እና ችሎት ላይ ሐሰተኛ ምስክርነት በመስጠቴ የሚወሰድብኝ እርምጃ ካለ ቅጣቴን ለመቀበል ዝግጁ ነኝ። የሚመጣውን ቅጣት በአግባቡ እቀበላለሁ። ወደ ውስጥ ግባ። እየገባው ነው። እየገባው አይደል እንዴ? ፈጣሪ ምን ሆነሽ? ተቀመጥ። ቆይ አንተ ምን አይነት ሰው ነህ? ቆይ እኔ ከምን አይነት ሰው ጋር ነው ያለሁት? ቆይ ሐኪም ቤት ውስጥ ለምንድን ነው ብቻዬን ጥለኝ የሄድከው? ንገረኝ። ይሄ ምን አይነት ስነ ስርዓት ማጣት ነው? ግን አንተ ምን አይነት የማትረባ ሰው ነህ? አሁን አንተ የኔ ባል ነህ? ልክ ነሽ ጀናን። ምንም ነገር ሳላስረዳስ ጥዬሽ ሄጃለሁ ጀናን። እውነት ነው፣ ግን ዝም ብዬ ያለ ምክንያት ትቼሽ ሄድኩ ይመስልሻል እንዴ ጀናን? እና በምክንያት ነው ጥለኸኝ የሄድከው? እና ነርሷ ደግሞ እየሮጥክ እንደሄድክ ነግራኛለች። እሱስ ልክ ናት። የእውነት እየሮጥኩኝ ነው የመጣሁት። ግን ለምን እየሮጥክ መጣ ብለሽ አልጠየቅሽኝም። እሺ ለምን ሮጥ እንደሄድክ ንገረኝ። እውነቱን ንገረኝ በል ጀናን። አንቺ ዶክተሯ ክፍል ከገባሽ በኋላ እሺ፣ እኔ አንቺን እየጠበቅኩሽ እያለ ነርሶቹ ስለ አንድ ጉዳይ ማውራት ጀመሩ እና እኔም ጆሮዬን ጥዬ መስማት ጀመርኩኝ። ከዛ ምን ሰማ መሰለሽ? ስለምን ነገር ሲያወሩ ነበር? ምንድን ነው? ክፍያ ጨምረው ነው? የማማከር አገልግሎት ክፍያ ጨምረው ነው? ለዛ ነው ጥለኸኝ የሄድከው? አይ ስለ መሌክ። ሜሌክ ምን ሆነች? አሁን እሷን እዚህ ጋር ምን አመጣት? ይኸውልሽ መሌክማ እርጉዝ ናት። ምን? እሺ ንገሪኝ ጀናን። አቶ ታሲን አዲስ ነገር አለና ላሳውቅ ብዬ ነው የደወልኩት። እሺ ሜሌክ እርጉዝ እንደሆነች ልነግርክ ነው። እና ያንተ ያለ እና ጂሃን ስለዚህ ነገር ያውቃል እያልሽ ነው ያለሽ? ጀናን የት ነሽ? ይበቃል። እሺ ስልኩን ዝጊው። ሁልጊዜ የሌለ ወሬ ማውራት። ኡፍ። ማንስ ታወሪ ነበር? ማንንም ማለት ምን ማለት ነው? ልክ እኔ እንደመጣው እኮ ነው ስልኩን የዘጋሽው። ባኪያቸው ራቢሽ ነበር። ዝም ብላ ወሬ ታበዛለች። ና ወደ ውስጥ እንግባ። አመሰግናለሁ። ይቅርታ፣ እንዴት መጣ? እዛ ጋር ያለችው የፈለገችው ነገር ያለ ይመስላል። እባክህ ሂድ። አቶ ቱፋን እባክህ ወደዚህ ትመጣ። እሺ ጌታዬ። አቤት አቶም። ይኸውልህ እነዛን ከኤጀንሲዎቹ ጋር ያለውን የውል ዶክመንት በወረቀት ማየት እፈልጋለሁ። በኢሜል ሳይሆን በወረቀት አሳትማቸው። እሺ። ከዛ ደግሞ ጠረጴዛ ላይ ያስቀምጥልኝ። እሺ፣ አሁኑን አዘጋጃለሁ። አመሰግናለሁ ወንድሜ። እንኳን ደህና መጣ። አመሰግናለሁ። የእሳት ነበልባሉ ሁሉ ነገር እንዴት እየሄደ ነው? ጥሩ ነው ወንድሜ።
ምንም ችግር የለም፣ ሁሉም ሰላም ነው። ሻይ የሚጠጣ ነገር ትፈልጋለህ? ይምጣልህ? እኔ ሴልቹክ ከሚያፈላው ሻይ ውጭ ማንንም አልጠጣም፣ ግን በሻይ ፋንታ ቡና ብታመጣ ይቻላል። ውይ ኖህ፣ አቃቢ ሕጉ ነው የሚደውለው። ምን ተፈጠረ? ቆይ ችግር አለ እንዴ? እስኪ አንሳው። ሄሎ አቃቢ ሕግ፣ ይቅርታ ያልከው አልገባኝም። ምን እያልከኝ ነው ያለው? ገባኝ። አዎ ምን ተፈጠረ? ቆይ እሺ አቃቢ ሕግ፣ አሁን ያልከው ነገር ገብቶኛል። እና አሁን መውሰድ እንችላለን? ማንን ነው የምንወስደው? መሌክን ነው? ነገ ልንወስዳት እንችላለን። መሌክን ነው? እሺ እናወራለን። በጣም አመሰግናለሁ። አመሰግናለሁ። ምን ሊለቋት ነው? እንደሚለቋት ነው? ጂሃን የሰጠውን የምስክርነት ቃል ቀይሯል። መሌክ አይደለችም የተኮሰችብኝ፣ ውሸቴን ነው ብሎ ተናዟል። ወንድሜ እና ልትለቀቅ ነው? እውነትን ነው ግን? አዎ ትለቀቃለች። ነጻ ልትወጣ ነው? ነጻ ወጣለች። ነገ ወንድሜ ደስ ይላል። ወጣለች ብዬ ነበር። እሺ እንውጣ። የረበሽን እንዴ? ይቅርታ አድርጉልን። ነገ ሄደን እንወስዳታለን። እና ይሄ ባብ ግን ለምንድን ነው ሀሳቡን የቀየረው? አያቴ በጣም ፈርቻለሁ። ምን ነው? ለምን የኔ ውድ? ሁለተኛው የምርመራ ውጤትም ተመሳሳይ ቢሆንስ? ቆይ ከዛ ምን እንደምናደርግ ታውቂያለሽ ውዴ? ኤሳት፣ አንቺና እኔ እናትሽን እንክዳታለን። ከዛ ሁሉም ያበቃል። ግን ደግሞ ተቃራኒው ከሆነስ? የዛኔ ምን ልታደርጊ ነው? ምን አደርጋለሁ? በጣም በትልቁ ተነፍሳለሁ። ያደረግሽው ነገር ትንሽ እንኳን ህሊናሽን አይቆረቁርሽም? እናቴ ላይ ልክ አላደረግኩም፣ ሰድቤያታለሁ፣ አሳዝኛታለሁ፣ ለምንድን ነው እንደዚህ የሆንኩት ብለሽ ትንሽ እንኳን አታስቢም? ሀሪካ፣ ሱምሩ ያንቺ እናት ናት፣ እሱን አትርሽ። አንድ ዘለላ ጸጉር እንኳን ከጭንቅላትሽ ላይ ቢነካ ተራራ ታፈርሳለች፣ ዓለምን ታቃጥላለች። እና ስለፈጠረሽ አምላክ ምን እንደምታደርጊ ብቻ ንገሪኝ። እናትሽ ላይ ከመጮህ ወይም ያቺን እስስቲክ ሜትን ከመስማት ውጪ ሌላ ምንድን ነው የምታደርጊው? እሱን ልትነግሪኝ ትችያለሽ? ስለዚህ ይቅርታ መጠየቅ አለብኝ? ሐሳቤን ተረድተሽዋል። ይቅርታ መጠየቅ አለብሽ። ግን እሱ ብቻ በቂ ይመስልሻል? በቂ አይደለም። ስለዚህ አንቺ ቀድመሽ እርምጃ መውሰድ አለብሽ። እንደምንም አባትሽን ለማሳመን መሞከር አለብሽ። ሀሪካ፣ ሱምሩ በዛ በር ተመልሳ ወደዚህ ቤት ካልገባች እመኚኝ፣ በጣም በቅርብ ጊዜ ውስጥ እንባረራለን። አንቺ፣ እኔ እና ኤሳት በዛች እስስት ሴት ምክንያት ከዚህ ቤት እንደ ቆሻሻ እንባረራለን። ለእሷ በጣም ቀላል ነው፣ እና እሱ ደግሞ ትልቅ አደጋ ነው። ያልኩሽን ነገር በደንብ አስቢበት። እሺ በቃ ክፍል የሉም። ሂጂ ሂጂ። ሱምሩ ትንሽ ታገሽ። ከዚህ ቤት በወጣሽበት በር ተመለሰሽ ትገቢያለሽ። አዎ ቤትሽን ታስመልሻለሽ። አንቺ ባትፈልጊውም እንኳን እኔ ያደርገዋለሁ። ማንም ከልጆችሽ አይለይሽም። ማንም ሰው ምንም ሊገባኝ አልቻለም። በፍጹም አልቻለም። የሆነ ምክንያታዊ ነገር ለማሰብ እየሞከርኩ ነው፣ ግን ምንም ነገር ሊመጣልኝ አልቻለም። ቆይ ጂሃን፣ ለምንድን ነው ከመሬት ተነስተ አቃቤ ሕጉ ጋር ሄደ መሌክ አይደለችም የተኮሰችብኝ ብለህ ቃልህን የቀየርከው? ፍርድ ቤት በእኛ ፊት ቆመ እሷ ናት ያደረገችው ብለህ ተናግራ እና ታዲያ አሁን ደግሞ ምንድን ነው ሐሳብን ያስቀየረ? ቆይ ምን ተፈጥሮ ነው ጂሃን? ምንም አልተፈጠረም። ነገሩ ልክ ሆኖ ስላልታየኝ። ልክ ሆኖ አልታየህም? ልጅቷ ካለህበት መታ በሽጉጥ ልገድልህ ነበር እኮ። ውሸት አልተናገርክም አይደል እንዴ? በሐሰት ስሟን አላጠፋኸውም። ምኑ ነው ታዲያ ልክ ያልሆነው ነገር? ልትነግረኝ ትችላለህ? ምንም ልትገባኝ አልቻልክም። ቆይ አንተስ ያደረግነውን ነገር ረሳ እንዴ? ይቺ ልጅ ዝም ብላ ያለ ምክንያት ነው እንዴ ልትገድለኝ የሞከረችው? እኛም ያደረግናቸውን ነገር አትርሳ። ስለዚህ የመልስ ምት ነው የመልስ ምት ነው ማለቴ። በምላሹ ያውም በገዛ ቤቴ የአትክልት ስፍራ ውስጥ አንተ ላይ ጥይት መተኮሷ እሱን ይክሰዋል። እንደዛ እያልኩ አይደለም። እኛም ብንሆን ንጹሕ ሰዎች አይደለንም እያልኩ ነው። እሺ እኔ ልጅ፣ እሺ ልጄ፣ እሺ መልካም ይሁን። ግን ስማ ልጄ፣ ዕድሜ ላንተ። ታሐሲንንም በደንብ ታድገኸዋል። ገባህ አይደል? ምክንያቱም መሌክ ሽጉጡን ትተኩሰው እንጂ ዋናው ላኪው ታሐሲን ነው ብለን ልንከሰው ነበር። ግን አሁን አንችልም። ዕድሜ ላንተ። እሱም አይሆንም። ዕድሜ ላንተ። በዚህ ሐሳብህ ሁሉንም ዕቅዳችንን ነው ያበላሸኸው። ሁሉንም ነገር ነው ያበላሸኸው ጂሃን። ሁሉንም ነገር አበላሽተዋል። እስኪ ንገረኝ፣ አሁን ታሐሲንን እንዴት ነው የምናስወግደው? አንድ መንገድ እፈልጋለሁ። ከዚህ ነገር መውጫው አንድ መንገድ ብቻ ነበር ጂሃን። እሱም እድል ፊት ለፊታችን ነበር።
ዕድሜ ላንተ፣ እሱንም አትፍተዋል። እድሉ አሁን የለም። ዕድሜ ላንተ ጂሃን። ብራቮ ጂሃን፣ ብራቮ፣ ጎበዝ ልጅ። አሁንም ድረስ ያችን ልጅ ትወዳታለህ አይደለም? አሁንም ከዛች ልጅ ጋር ፍቅር እንደያዘህ ነው። ለዛ ነው ይቅርታ ያደረክላት አይደለም? አሁንም እወዳታለሁ። በመሊክ ፍቅር አሁንም እንደነደድኩ ነው። እና ምን ልታደርግ ነው? አትፍሪኝ ነኝ። አስደነገጥኩሽ እንዴ? ሳላስበው እንደ ድንገት ስላየውህ ነው። በጣም ይቅርታ ወይዘሪት ኤስማ፣ ሆን ብዬ አይደለም። ምን ተፈጠረ? በረደሽ እንዴ? አይ አልበረደኝም። ታዲያ ለምንድን ነው የምትንቀጠቀጭው? አየሽ፣ ጸጉርሽን እንድትለቂው መንገሬ ጥሩ ምክር ነበር። በጣም አምሮብሻል። ሁሉም ሰው በጣም ነው ያደነቀሽ። ግን ከሁሉም በላይ እኔ አድናቂሽ ነኝ። እውነቴን ነው። እራት ላይ ምንም ማየት አልቻልኩም ነበር። በጣም ውብ ሆነሻል፣ ልክ እንደ ልዕልት። ኤስማ፣ እንደዚህ ያለ ውበት መደበቅ አይቻልም። ግፍ ነው። ስምኝ፣ የምትቀቢው ሜካፕ አለሽ እንዴ? ብትቀቢ ደግሞ ሌላ ትሆኛለሽ። ከሌለሽ እገዛለሁ። እኔ እገዛልሻለሁ። ምንም እንዳታስቢ። ኩሽና እየጠበቁኝ ነው። በዛ ላይ እህት ጀናንና ሌሎችም አሉ። ደህና ደር። ደህና ደሪ። አቶ ጉርካን። ዘምሮ፣ እንዴት አመሸሽ? እንዴት አመሸ? ገበያ ወጥቼ ትዝ አልሽኝ። የተወሰኑ ነገሮች ገዛዝቼ አምጥቼልሻለሁ። አይ አስፈላጊ አልነበረም እኮ አቶ ጉርካን። አስፈላጊ ስለመሆኑና ስላለመሆኑ አይደለም እውነት፣ እንዲሁ ላመጣልሽ ስለፈለግኩኝ ነው። ምን ነው ታዲያ ግባ አትይኝም እንዴ? ግባ። ይሄ ምን አይነት ንግግር ነው መሊክ? በሚገባ እንቀበልሻለን እንጂ እህቴ ለመጀመሪያ ጊዜ እስር ቤት ገብታ እንዴት ነው ማንቀበላት? እንቀበልሻለን እንጂ መሊክ። እኔም እመጣለሁ። እሺ ሰማሽ መሊክ? ወንድም ታህሲን እመጣለሁ እያለች ነው። እሺ ነገ ጠዋት ላይ ይለቀቃለሁ፣ ግን ትክክለኛውን ሰዓቱን አላወቅኩትም። አልገባኝም። መንቴ የአሁን ሰዓቱ ለምን ያሳስብሻል? ቆይ እኛ ገና ፀሐይ እንደወጣች ነው እዛ የምንገኘው። አታስቢ እሺ። ስሚ መሊክ፣ እህት ካድርዬ ለማዘጋጀት እንዲመቻት ምን ምግብና መጠጥ እንደምትፈልግ ጠይቋት፣ ምን እንደናፈቃት ጠይቋት ብላለች። ያን ያህል አትቸገር። የፈለገችውን ብትሰራ እበላለሁ። የካድርዬ ምግብ በጣም ነው የናፈቀኝ። የኔ ወድ፣ የኔ ክንፍ አልባ መልአክ፣ እኛ በጣም ነው የናፈቅሽን። እኔም ኑ። ለማንኛውም ነገ ቤት እመለሳለሁ። ነገ እንገናኛለን። ሁላችሁ በጣም ናፍቃችሁኛል። ፈጣሪ አድርጎ የሱ ፍቃድ ይሁን። የኔ ወድ፣ እንገናኛለን። ኑ ወንድም ታሲን፣ ነገ እንገናኛለን። እሺ እንገናኛለን። በጣም ወዳችኋለሁ። እኛም እንወድሻለን የኔ መልአክ። በይ ቻው። እሺ ደህና ሁኚልኝ። በቃ መጀመሪያ ሆቴል ጋር ደረስ ብለን እንመለሳለን። ግን አቶ ጂያን በዚህ ሰዓት ቤት ውስጥ ነው የሚሆነው እኮ ወይዘሮ ሴቪ ላይ። ይቅርታ አድርግልኝና ባሌ በዚህ ሰዓት የት እንደሚሆንና እንደማይሆን ከአንተ በተሻለ የማውቅ ይመስለኛል። ይቅርታ ወይዘሮ ሴቪ ላይ፣ ወደ ሆቴሉ ነዳዋለሁ። ለዛሬ በቃናል። የእሳት ነበልባሉ ስራችን እዚህ ጋር ይቁም።
ወንድሜ፣ አዎ ለዛሬ እዚህ ጋር ይብቃል። እውነት ለመናገር ይበቃናል። እህቴ ብቻ ነገ በሰላም ትውጣና ላገኛት። ከዛ ውጭ የምፈልጉ የለኝም። እሺ በልና ፈጣሪም ደግሞ እህትና ወንድም የሚዋደዱ ሰዎችን አይነት አሚን። ፈጣሪ አይነጣጥለን። ይሄ ካፌ የወጣ ጸሎት ሆኖ ይቆጠርልኝ ባካችሁ። እንዲሁ ዘው ብዬ ስለገባሁኝ በጣም ይቅርታ። ስለ ስራ ወሬ ይዛችሁ ነበር መሰለኝ። ይቅርታ ደግሞ ለምን ያስፈልጋል? ችግር የለውም፣ አታስቢ። ወጣቶች፣ አንድ ማስተካከል ያለብኝ ነገር አለ። ወደዛ መሄድ አለብኝ። አመሰግናለሁ ወንድሜ። እኔም በሆን ያን ያህል ብዙም ጊዜ የለኝም። እኔም የለኝም።